ሰላም ጤና ይስጥልኝ የቻናሌ ተከታታዮች፣ ዛሬ በሀገራችን ኢትዮጵያ ሰፊ መነጋገሪያ የሆኑ ሶስት አበይት ጉዳዮችን ይዤላችሁ ቀርብ ያለው። አንደኛው ዋና ጉዳይ በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት ዛሬ በአዲስ አበባ መመስረታቸው ተገልጿል እና አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉበት ይህ ምክር ቤት ምን እያሰበ ነው የምንመለከት ይሆናል። በአንጻሩ ደግሞ በሀገሪቱ ስላለው የኑሮ ውድነት እንዲሁም የጋዜጠኛ ኤልያስ መሰረት ትዝብትና የአመራሮች እይታ ምን ይመስላል፣ ማህበራዊ ሚዲያን ስላነጋገረውና በ9 ሰከንድ 17 ሰው መግደል እችላለሁ ስላለው የመከላከያ አባል የምንዘረዝራቸው ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በአሁኑ ወቅት በትግራይ ክልል ፖለቲካዊ ምህዳር ውስጥ አዳዲስና ፈጣን ተለዋዋጭ ክስተቶች እየታዩ ሲገኙ ከነዚህም መካከል እጅግ ትኩረትን የሚስበውና የኃይል ሚዛኑ ሊቀየር ይችላል ተብሎ የሚጠበቀው የትግራይ የሰላም ለውጥ ምክር ቤት በአዲስ አበባ መመስረቱ ነው። ይህ ምክር ቤት በተቋቋመ በክልሉ የፖለቲካ ታሪክ ላይ አዲስ ምዕራፍ ከፋሽ ሊሆን እንደሚችል በርካቶች እየገለጹ ይገኛሉ። ምክር ቤቱ መቀመጫውን በዋና ከተማዋ ላይ አዲስ አበባ ማድረጉ በራሱ ትልቅ የፖለቲካ መልእክት ሲኖረው፣ ይህም ቡድኑ ከፌዴራል መንግስት ጋር ያለውን መቀራረብ ሊያሳይ የሚችል ከመሆኑ በላይ በክልሉ ውስጥ ለውጥ ለማምጣት የሚደረገውን እንቅስቃሴ ከትግራይ ክልል ውጭ ሆኖ በሰፊው ለማቀናጀትና ዓለም አቀፋዊ ለመሆን አገራዊ ድጋፍንም ለማሰባሰብ የተመቻቸ ሁኔታ ይፈጥራል ተብሏል። ይህ አዲስ የተመሰረተው ምክር ቤት ከተለመዱት የፖለቲካ ስብስቦች ለየት የሚያደርገውና ነገሩን አሳሳቢ ትኩረት ማዕከል የሚያደርገው የታጣቂ ኃይሎችን ያካተተ መሆኑ ነው። በአፋር ክልል ውስጥ የሚንቀሳቀሰውና ሀራ መሬት ወይም የትግራይ ለውጥ ኃይል በመባል የሚታወቀውን ታጣቂ ቡድን ከፍተኛ አዛዥ ጀነራሎች በምክር ቤት ውስጥ ማካተቱ ተረጋግጧል። ይህ ተሳትፎ ምክር ቤቱ የሚያደርገው እንቅስቃሴ ከሰላማዊ ፖለቲካ ዲፕሎማሲ ባለፈ ግልጽ የሆነ ወታደራዊ መልክና የኃይል አማራጭን የያዘ መሆኑ በግልጽ የሚታይ ነው። የጀነራሎች በምክር ቤት ውስጥ መካተትም የሚያስተላልፏቸው ዋና ዋና መልእክቶች አንደኛው የኃይል ሚዛን ሲሆን፣ ለውጦች በፖለቲካ ውይይት ብቻ ሳይሆን ወታደራዊ ጡንቻም ጭምር ለማስገደድ መዘጋጀታቸውን ያሳያል። ስትራቴጂካዊ ለውጡን ስንመለከት በአፋር ክልል የሚንቀሳቀስ ታጣቂ ኃይሎች ስትራቴጂካዊ አቀማመጡንም ስናይ በአፋር ክልል የሚንቀሳቀሰው ታጣቂ ኃይል መኖሩ ወደ ትግራይ ለመግባት ስልታዊና መልክዓ ምድራዊ ምቹነትን በመጠቀም የታለመ መሆኑ ያሳያል። የዚህ ምክር ቤት ዋና እና ቁልፍ ግብ ህወሓት ከስልጣን አስወግዶ ትግራይን መልሶ ለመቆጣጠር ያለመ መሆኑ፣ ይህ ግብ ደግሞ ቀደም ሲል በትግራይ ጊዜያዊ አስተዳደርና በህወሓት በተለይም በአቶ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል ክንፎች መካከል የነበረውን የውስጥ ክፍፍልና ፍጥጫ ይበልጥ ወደ ከረረ አደገኛ ደረጃ እንዳይሸጋገር በስፋት እየተተነተነ ይገኛል። እርስ በእርስ ፍጥጫ መክረሩ የዚህ ምክር ቤት መውጣት በትግራይ ፖለቲካ ኃይሎች መካከል ያለውን ልዩነት ከቃላት ጦርነት ወደ እውነተኛ ወታደራዊ ስጋት መቀየሩ፣ ለረጅም ዓመታት ክልሉን በበላይነት የመራው ህወሓት አሁን ላይ ከውስጥ አስተዳደራዊ ክፍፍል በተጨማሪ ከውጭ በኩል የተቀናጀ ፖለቲካዊና ወታደራዊ ጥቃት እየተሰነዘሩበት መሆኑን ሲያሳይ፣ ይህ አዲስ ምክር ቤት ዓላማውም ለማሳካት ወደ ትግራይ እንቅስቃሴ በሚገባበት ወቅት በትግራይ ክልልና በአጎራባች አካባቢዎች ላይ ከባድ የሆነ የጸጥታ ስጋት ወይም የኃይል ግጭት ሊቀሰቅስ እንደሚችል በጣም ሰፊ እድል እንዳለው እየተገለጸ ይገኛል። በአጠቃላይ የትግራይ ሰላምና ለውጥ ምክር ቤት ለመመስረት በትግራይ ፖለቲካ ላይ አዲስ ማዕበል እየፈጠረ የክስተቱ አንዱ አካል የሆነው የፖለቲካ ስልጣን ሽኩቻ ከውይይት መድረኩ አልፎ ወደ ወታደራዊ ኃይል ትዕይንት እየተቀየረ መምጣቱ የሚያሳይ ግልጽ መግለጫ እና ማረጋገጫ ሆኗል። በመቀጠል በትንታኔ የምንመለከተው በአሁኑ ወቅት በሀገራችን አመራሮችና በህዝቡ ተጨባጭ ኑሮ መካከል ያለው ክፍተት እየሰፋ መምጣቱ ሲሆን፣ ብዙዎች ከፍተኛ የስልጣን እርከን ላይ ያሉ አመራሮች ህዝቡ በቂ ገንዘብ አለው፣ ችግር የለውም የሚል የተሳሳተ እምነት ወይም አመለካከት ሲያንጸባርቁ ይስተዋላል። ይህ እይታ ህዝቡ የደረሰበትን የኢኮኖሚ ቀውስ ካለመረዳት ወይም ደግሞ እውነታውን ሆን ብሎ ከመሸሸግ የመጣ የጥገኝነት እንዲሁም የህልም እይታ ሊሆን እንደሚችል ሲገመት፣ አመራሮች ታዲያ የኢኮኖሚውን እድገት የሚመዝኑት በህንፃዎች መብዛት፣ በመንገዶች ውበትና በትላልቅ ፕሮጀክቶች ስኬት ብቻ በመሆኑ ከእጅ ወደ አፍ የሆነውንና የዕለቱ ጉርሱ ለማግኘት የሚሰቃየውን አብዛኛውን ማህበረሰብ ማየት ተስኗቸዋል። እውነታው ግን የኑሮ ውድነቱና የገንዘቡ የመግዛት አቅም የመውደቅ ህዝቡን ክፉኛ እየፈተነው ቢገኝም፣ በቅርቡ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ባደረጉት ንግግር ምግብ የፈለገ ሁሉ ገባ ብሎ የሚፈወስበት የምግብ ጣቢያ አለ ማለታቸው አነጋጋሪ ሆኗል። ይህ ንግግር በከተማዋ ያለውን የረሃብና የችግር ጥልቀት ለማቅለል የተደረገ ጥረት ቢመስልም፣ በተጨባጭ መሬት ላይ ካለው እውነታ ጋር በተያያዘ ግን በርካታ ጥያቄዎች ያስነሳል። ለመሆኑ ተመልካቾቼ
ይህ ከንቲባዋ የጠቀሷቸው የምግብ ጣቢያዎች በትክክል የት እንዳሉ ያውቃሉ? በየቀኑስ በረሃብ ለሚሰቃዩት በሺዎች ለሚቆጠሩ ዜጎች ሁሉንም በእኩልነት ተደራሽ ያደርጋሉ ወይስ የተወሰኑ ሰዎችን ብቻ የሚያስተናግዱ ማሳያ ተቋማት ናቸው? ሀገሪቱ በአሁኑ ወቅት ውጫዊ ውበትና ገጽታ ግንባታ ላይ እጅግ ከፍተኛ ትኩረት ሰጥታ እየሰራች መገኘቷ መዝናኛዎች፣ ፓርኮች እንዲሁም ኮሪደሮች እየለሙ እንደሆነ ይታወቃል። ነገር ግን ከዚህ በየቀኑ የሚወጡትና ማህበራዊ ሚዲያም ሆነ በአካል የሚሰሙት የለቅሶና የጩኸት መልእክቶች እንደሚያሳዩት ከተማዋ በውጭ ስታምር፣ ህዝቡ ግን በታሪኩ አይቶት በማያውቀው ሁኔታ ውስጡን እየደህየና እየተንሰቀሰቀ በችግር ውስጥ ይገኛል። ይህ ውስጡን መድከም የሚገለጠው ይህ ውስጡን እየደከመ የመጣው ህዝብ የሚከተሉት እውነታዎች ሊገልጹት ይችላሉ። የአመጋገብ ስርዓቱ መዛባት፣ ብዙ አባወራዎችና እማወራዎች በቀን 3 ጊዜ መመገብ ካቆሙ ቆይተዋል። ልጆቻቸው መመገብ ባለመቻላቸው የተነሳ የተመጣጠነ ምግብ እጥረት ወይም ማልኒውትሪሽን በከፍተኛ ሁኔታ እየጨመረ መምጣቱ፣ እንዲሁም የመካከለኛ መደብ መጥፋት። ቀደም ሲል ራሱን ችሎ ይኖር የነበረው የመካከለኛ ማህበረሰብ ክፍል ደሞዝተኛ፣ መምህራን፣ መካከለኛ ነጋዴዎች አሁን ላይ ሙሉ በሙሉ ወደ ድህነት አረንቋ ውስጥ እየሰመጡ ይገኛሉ። የስነ ልቦና ስብራት፣ ኑሮን ማሸነፍ ያቃታቸው ወላጆች ተስፋ በመቁረጥ ቤተሰብ በመበተንና ህፃናት ጎዳና ላይ በመውደቅ ላይ መሆናቸው ግልጽ ማሳያዎችና ምክንያቶቹን በዝርዝር ሊያስረዱ የሚችሉ ቁልፍ ሐሳብ ናቸው። ባጭሩ የህንፃዎች መታደስና የመንገዶች ማማር የሰው ልጅ ህይወት እስካልታደሰ ድረስ ትርጉም እንደማይኖረው የታወቀ ሲሆን፣ ሀገሪቱ ውጫዊ ገጽታዋ እየደመቀ የህዝቧ የኑሮ ደረጃ ግን ወደ ጨለማ እየተጓዘ የሚገኝበት አስገራሚና አሳዛኝ ተቃርኖ ውስጥ መገኘቷ በጣም ያሳዝናል። ሌላው በጣም አነጋጋሪና አስደንጋጭም እንዲሁም የማይጠበቅ ሆኖ የተገኘ አንድ መረጃ ወደ እናንተ አደርሳችኋል። በቅርቡ በማህበራዊ ሚዲያ ላይ ተሰራጭቶ ከፍተኛ መነጋገሪያና ቁጣን የቀሰቀሰው አንድ ቪዲዮ ታይቷል። በዚህ ቪዲዮ ላይ አንድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሰራዊት አባል ለወታደራዊ ስልጠና ወደ ሩሲያ ሀገር ተልኮ ሳለ የጦር መሳሪያውን ይዞ በኩራት በመቅረብ በ9 ሰከንድ ውስጥ 17 ሰው መግደል እችላለሁ ሲል በቪዲዮ ሲፎክር ተደምጧል። ይህ ንግግር ወታደራዊ ብቃትን ማሳያ ሳይሆን የሰው ልጅ ህይወት ምን ያህል ዋጋ ማሳጣት የሚያሳይ እጅግ ዘግናኝ ክስተት ሆኖ ሳለ ንጹሃን ዜጎች በየቀኑ በብሔር በማንነታቸውና ባልታወቁ የታጠቁ ኃይሎች ጥቃት በጥይት የሚረግፉበት በየማዕዘኑ የለቅሶ ድምጽ በሚሰማበት ሀገር ውስጥ የሀገር መከላከያ ሰራዊት አባል ነኝ የሚል አካል እንዲህ አይነት ጅምላ ግድያ መልእክት በይፋ ማስተላለፉ እጅግ አደገኛና አሳሳቢ ነው። ህዝቡ ቀድሞውኑም በሰላም እጥረትና በደህንነት ስጋት ውስጥ ባለበት ወቅት ጥበቃ ሊደረግለት የሚገባ አካል የሰው ህይወት እንደ ቀላል ቁጥር ቆጥሮ በሰከንድ እገላለሁ ማለቱ በህዝብና በሰራዊቱ መካከል ያለውን የመተማመን መንፈስ ክፉኛ አይሰብረውም ወይ? እንዲህ አይነትስ ንግግሮች ማህበራዊ ሚዲያ ላይ ሲለቀቁ የኃይል እርምጃዎችንና የሰውን ልጅ የማጥፋት ባህልን ካልቸር ኦፍ ቫዮለንስ የሚያበረታቱና የሚያናፍሱ በመሆናቸው ማህበራዊ ቀውስን አይወስድም ወይ የሚሉ ሐሳብ ያስነሳል። የሀገር መከላከያ ሰራዊት ህገ መንግስታዊና ታሪካዊ ኃላፊነቱን የሀገርን ዳር ድንበር ማስከበር፣ የዜጎችን ደህንነት መጠበቅና ሰላምን ማስፈን ሲሆን ተቋሙ የሰው ልጅ በጅምላ ከመጨፍጨፍና የሞት መልእክተኛ ከመሆን አስተሳሰብ የጸዳ የዲሲፕሊን የሞራል ልዕልና መግለጫ ሊሆን ይገባል እንጂ በሀገሪቱ ውስጥ ባለው የውስጥ አለመረጋጋትና የእርስ በርስ ግጭት ምክንያት በሙሉ ወንድማማቾች ናቸው። በዚያ ወደ ውስጥ ሆኖ ታዲያ የራስን ወገን ለመጨረስ በ9 ሰከንድ 17 ሰው ገላለሁ ብሎ መፎከር ፍጹም አሳዛኝ ሲሆን መልሶ ራሱን መግረፍ ራስን በራስ ማጥፋት አይሆንም ወይ? ይህ ፉከራ የጠላትን ምሽግ የመስበር ሳይሆን የራስን ማህበረሰብ የማጥፋት የስነ ልቦና ዝግጅት የሚያሳይ በመሆኑ የሰራዊቱን ክብርና ተቋማዊ ገጽታ በእጅጉ ያጎድፋል። ውድ ተመልካቾች የተከታተላችሁት የወቅታዊ ትንታኔያችን ነበረ። አዲሱ የትግራይ ምክር ቤት መመስረት በሀገሪቱ ፖለቲካ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? እንዲሁም ከንቲባዋ ስላነሷቸው የምግብ ጣቢያዎችስ የምታውቁት ነገር ካለ እንዲሁም በወታደራዊ አወዛጋቢ ቪዲዮ ላይ የእናንተ አስተያየት ምንድነው? ኮሜንት መስጫው ላይ አስቀምጡልኝ። ሐሳብና አስተያየታችሁን ከታች በኮሜንት መስጫ ላይ አስፍሩት። ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቷን በመጫን መረጃ እንዲደርሳችሁ አድርጉ። ሰላም ቆዩልኝ።